እንዴት ናችሁ ቅዱሳን? ሰላማችሁ ይብዛ። እግዚአብሔር ደግሞ እንደገና እድልን ሰጥቶን ተገናኝተናል። ዛሬ የምንነጋገረው ስለ ክርስቲያናዊ ሕይወት ይሆናል። በመጽሐፍ ቅዱሳችን ውስጥ ስንመለከት እግዚአብሔር የሰው ልጆችን የፈጠረው በዋናነት እንዲያመልኩት እንዲያመሰግኑት እንደሆነ ይናገራል። የክርስቲያን ሕይወት የአምልኮ ሕይወት ነው ማለት ነው። ማለት በቸርች ውስጥ የምናደርገው አምልኮ ብቻ ሳይሆን እንደ ክርስቲያን ሳምንቱን ሙሉ ለ24 ሰዓት ወሩን አመቱን ሙሉ ለ24 ሰዓት እድሜ ልካችን ጌታን ካወቅን በኋላ ሁሉ በአምልኮ ውስጥ እንደሆነን ይናገራል። በዋናነት ሰውን የፈጠረበትን ምክንያት በመጽሐፍ ቅዱሳችን በኢሳይያስ ላይ ሲናገር እንደዚህ ይላል። ኢሳይያስ 43 ቁጥር 20 ላይ ምስጋናዬን እንዲናገሩ ለእኔ የፈጠርኩት ህዝብ ይላል። እግዚአብሔር ሰዎችን የፈጠረው በተለይ ስለ እስራኤል ነው የሚያወራው እዚህ ክፍል ላይ ምስጋናውን እንዲናገሩ እንደሆነ ይናገራል። የመረጥኩትንም ህዝቤን አጠጣ ዘንድ በምድረ በዳ ውሃም በበረሃም ወንዞችን ሰጥቻለሁ። የምድረ በዳ አራዊት ቀበሮችና ሰጎኖችም ያከብሩኛል ይላል። ፍጥረቶች ሳይቀር እግዚአብሔር እንዲያከብሩት እንደፈለገ ይሄ ክፍል ይነግረናል። ህዝቡን የፈጠረበት ምክንያት ምስጋናውን እንዲናገሩ ነው ማለት ነው። የክርስቲያን ህይወት በአምልኮ የተሞላ ህይወት እንደሆነ በአንደኛ ቆሮንጦስ ምዕራፍ 10 ቁጥር 31 ላይም ማየት ትችላላችሁ። እንግዲህ የምትበሉና ወይም የምትጠጡ ብትሆኑ ወይም ማናቸውንም ማለት ነው ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት ይላል። ማናቸውም ማለት ስራችንን፣ ትዳራችንን፣ ህይወታችንን፣ ትምህርታችንን፣ ሁሉን ነገራችንን ማለት ነው። የምንበላና የምንጠጣው የምንለብሰውን ሳይቀር ማለት ነው። ሁሉንም የምንበላውና የምንጠጣው እኮ ኖርማሊ ለስጋችን ነው የሚሆነው። ነገር ግን መንፈሳዊ ዳይሜንሽን እንዳለው ማየት ትችላላችሁ። የምታደርጉትን ሁሉ ማናቸውንም ነገር ብታደርጉ ለእግዚአብሔር ክብር አድርጉት ማለት ነው። ክርስቲያን የጠራው የሚያደርገውን ሁሉ ለእግዚአብሔር ክብር እንዲያደርግ ታስቦ ነው ማለት ነው። ዛሬ የምንነጋገርበት ክፍል የሚገኘው በአንደኛ ተሰሎንቄ ምዕራፍ 1 ከቁጥር 1 እስከ 10 ባለው ውስጥ ነው። በዋናነት በዚህ ክፍል ውስጥ ጳውሎስ የሚለው ለነዚህ ለተሰሎንቄ ቤተክርስቲያንና ለተሰሎንቄ አማኞች እምነታችሁ ይናገራል፣ ህይወታችሁ ይናገራል እና በአካያና በመቄዶንያ በዛ አካባቢ የነበረ ስፍራ ነው ብቻ ሳይሆን በስፍራ ሁሉ ተወርቷል ይላቸዋል። ስለዚህ ስለእናንተ ሁልጊዜ እግዚአብሔርን እኛ እናመሰግናለን ብሎ ይላቸዋል ማለት ነው። እና ለምን እንደሚያመሰግናቸው ሲናገር የምስጋና ህይወት የሚናገር ህይወት ሶስት መሰረታዊ ነገሮች እንዳሉት እዛ ላይ ያሳየናል። አንደኛ የእምነት ስራ እንዳላቸው፣ ሁለተኛ ደግሞ የፍቅራችሁን ድካም ይላቸዋል፣ ሶስተኛ ደግሞ የተስፋችሁን መጽናት ብሎ ይናገራል ማለት ነው። ዛሬም እንግዲህ ይህንን የምታዳምጡ እህትና ወንድሞቼ ወገኖቼ ዛሬ የኛም ህይወት እግዚአብሔር የሚያከብር የሚናገር በስፍራ ሁሉ የሚናገር እምነትና ህይወት እንዲሆንልን ከዚህ የተወሰኑ ፕሪንሲፕሎችን ለመማር ነው ይሄንን የዛሬውን ክፍል የምንማረው ማለት ነው። ሰዎች ስለኛ ሲያስቡ እግዚአብሔርን እንዲያመሰግኑ ደግሞ በህይወታችንም በድርጊታችንም ክርስቶስ ኢየሱስን የሚያከብር የአምልኮ ህይወት እንዲኖረን ነው። ምክንያቱም ጠቅላላ ህይወታችን ለሱ መስዋዕት ሆኖ እንደቀረበ መጽሐፍ ቅዱሳችን ይናገራል። በመጽሐፍ ቅዱሳችን ውስጥ ሮሜ ላይ ሲናገር ጠቅላላ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እሱም ለአእምሮ የሚመች አገልግሎታችሁ ነው ይላል ማለት ነው። የክርስቲያን ህይወት ሁል ጊዜ አምልኮ ላይ ነው ማለት ነው። ግን ምን አይነት አምልኮ ነው? እንደ በብሉይ ኪዳን አንዴ ተሰውቶ እንደሚቀር ሳይሆን ሕያው ነው፣ 24 ሰዓት ማለት ነው፣ የሚንቀሳቀስ ነው፣ ቅዱስም መስዋዕት ነው። ስለዚህ ህይወታችን የተገለጠ ነው ማለት ነው። በእግዚአብሔር ፊት የተገለጠ ነው፣ በዓለምም ፊት የተገለጠ ነው፣ በሰዎች በሰይጣንም ፊት የተገለጠ ነው ማለት ነው። ሰዎች ስለኛ ክርስቲያኖች፣ ስለኛ አገልጋዮች፣ ስለኛ ህዝቦች ስለኛ ምን ይላሉ ነው። ጳውሎስ የተሰሎንቄን አማኞች ስለነሱ ሁሉ ጊዜ እግዚአብሔርን ያመሰግናል። እምነታችሁም ይናገራል፣ ህይወታችሁም ይናገራል ብሎ ይላቸዋል። ስለዚህ ክፍሉን በማንበብ የተሰሎንቄን ክፍል
በማንበብ እንጀምራለን። ክፍሉን በማንበብ እንጀምር። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ጳውሎስና ስልዋኖስ ሲላስ ማለት ነው። በአዲሱ መደበኛ ትርጉም ማየት ትችላላችሁ፣ ወይም በሌሎች እንግሊዝኛ ላይ ማየት ትችላላችሁ። ስልዋኖስ እያለ የሚጠራው ሲላስን ነው። ጳውሎስና ስልዋኖስ ጢሞቴዎስም በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ወደምትሆን ወደ ተሰሎንቄ ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላምም ለእናንተ ይሁን። በጸሎታችን ጊዜ ስለ እናንተ ስናስብ የእምነታችሁን ስራ እምነታቸው ስራ አለው ማለት ነው። የፍቅራችሁንም ድካም አለው ማለት ነው። ሳክሪፊሻል ነው ማለት ነው። ዋጋ የሚከፍል ነው ማለት ነው። በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በጣም በጌታ ላይ በመምጣቱ ላይ ከቁጣ የሚያድነን ይላል ቁጥር 10 ላይ በሱ ላይ ያላቸው መጽናት ነው የሚናገረው። በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን ይላል። ሁል ጊዜ በሁላችሁ ምክንያት እናመሰግናለን ነው የሚለው። ቁጥር 4 ሲናገር በእግዚአብሔር የምትወደዱ ሆይ እንደተመረጣችሁ አውቀናልና ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበር ታውቃላችሁ። ደግሞም እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ እኛና ጌታን የምትመስሉ ሆናችኋል። እነዚህ አማኞች ጳውሎስና ጌታን የሚመስሉ ናቸው ማለት ነው። ቁጥር 7 ላይ ሲናገር ስለዚህ በመቄዶንያና በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችሁላቸዋል ነው። ዛሬም የኛ ህይወት ምሳሌ እንዲሆን ከነዚህ ምንማር ነው ዛሬም የምንነጋገርበት ዋና ሐሳብ። ቁጥር 8 ላይ ከእናንተ ወጥቶ የጌታ ቃል በመቄዶንያና በአካያ መቄዶንያና አካያ ማለት የግሪክ ሁለት ትላልቅ ግዛቶች ናቸው። ግሪክ ለሁለት ነው የምትከፈለው። የሰሜኑ ክፍል መቄዶንያ ሲሆን የታችኛው ክፍል ደግሞ የደቡብ ክፍል አካያ ተብሎ ይጠራል። በአጠቃላይ በግሪክ በሙሉ ማለት ነው ተሰምቷል ነው የሚለው። ከእናንተ ወጥቶ የጌታ ቃል በመቄዶንያና በአካያ ብቻ አልተሰማምና ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል። ቁጥር 9 እነርሱም ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክ ታገለግሉ ወይም ታመልኩ ማለት ነው ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድንን ከሰማይ ተጠብቁ ዘንድ በተስፋ ተጸኑ ዘንድ ማለት ነው ከጣዖቶች ወደ እግዚአብሔር እንዴት ዞር እንዳላችሁ ይናገራሉ ይላል። የተሰሎንቄ ቤተክርስቲያን የምትገኘው በጣም ወሳኝ በሆነ ስፍራ ነው የምትገኘውም። ወደ ሮም በሚወስደው መንገድ ወሳኝ የወደብ ከተማ ላይ ነው ያለችው ማለት ነው። ተሰሎንቄ ቤተክርስቲያን እንዴት እንደተመሰረተች በሐዋርያት ሥራ ምዕራፍ 17 ከ1 እስከ 9 ላይ ማየት እንችላለን። በተሰሎንቄ ያገለገላቸው ለ3 ሳምንት ብቻ እንደሆነ ቃሉ ይናገራል። ለ3 ሳምንት ካገለገላቸው በኋላ ስደት ተነስቶበት ወደ ቤሪያ እንደተሰደደ ማየት ትችላላችሁ። የተሰሎንቄ ቤተክርስቲያን የተቋቋመችበትን ስለ ተሰሎንቄ ቤተክርስቲያን ከመነጋገራችን በፊት ትንሽ ስለ እንዴት እንደተመሰረተች ታሪካዊ አውዷን ብንመለከት ጥሩ ሊሆን ይችላል ማለት ነው። ጳውሎስ የሁለተኛ ሚሽነሪ ጉዞውን የጀመረው ከአንያ ቆሮንቶስ ምዕራፍ 15 ቁጥር 35 ጀምሮ መመልከት ትችላላችሁ። በኢየሩሳሌም ጉባኤ ከተደረገ በኋላ ጳውሎስና በርናባስ ወደ አንጾኪያ እና ወደ ሶሪያ እና ወደ ኪልቅያ እንደመጡ የሐዋርያት ሥራ ምዕራፍ 35 ይናገራል ማለት ነው።
ምን ይላል? ጳውሎስና በርናባስ ከሌሎቹ ከብዙ ሰዎች ጋር ደግሞ የጌታን ቃል እያስተማሩ ወንጌልንም እየሰበኩ በአንጾኪያ ይቀመጡ ነበር ይላል። ቁጥር 36 ላይ ደግሞ ከጥቂት ቀን በኋላ ጳውሎስ በርናባስን ተመልሰን የጌታን ቃል በተናገርንበት ከተማ በየከተማው ሁሉ ወንድሞቹን እንጎብኛቸው እንዴትም እንዳሉም እንወቅ አለው። ከዛ ቁጥር 40 ላይ ቀጥታ ሄዳችሁ ስትመለከቱ ጳውሎስ እና ሲላስ ጠብ ይሆና ማለት ነው። ሁለተኛ የሚሽነሪ ጉዟቸውን ሊጀምሩ ሲል ዮሐንስ ማርቆስ የተባለውን በመውሰድ በበርናባስ እና በጳውሎስ መካከል ጠብ እንደተደረገ ይነግረንና ከዛ በኋላ ግን ጳውሎስ ሲላስን፣ በርናባስ ደግሞ ማርቆስን ይዘው እንዲሄዱ ቁጥር 40 ላይ ነግሮ ቁጥር 41 ላይ ነው ሚሽነሪ ጉዞውን አብያተ ክርስቲያናትን እያጸና በሶሪያ እና በኪልቅያ ይዞር ነበር የሚለን ማለት ነው። ሶሪያ እና ኪልቅያ፣ ሴልኪያ ማለት ነው። ኪልቅያ የሚባለው ይዞር ነበር። ከዛ በኋላ ነው ጉዞውን ወደ የጀመረው ማለት ነው። ሁለተኛ ሚሽነሪ ጉዞውን የጀመረው ከዛ በኋላ ነው ማለት ነው። ምዕራፍ 16 ቁጥር 1 ላይ እንደምትመለከቱት ጳውሎስ ወደ ደርቤ ማለት ይሄ ነው ደርቤ ማለት ነው እና ወደ ልስጥራ እንደደረሰ ይነግረናል ማለት ነው። ክፍሉ ትንሽ ጎላ አድርጎ ማየት ከአንጾኪያ ተነስቶ ከዛ ቀጥታ ጉዞ ጀመሩ። ወደ ደርቤና ልስጥራ ደረሱ። በደርቤና ልስጥራ ላይ ሲደርሱ ያው እንደምታውቁት ጢሞቴዎስን አገኙት። ጢሞቴዎስም ከሱ ጋር ከቀላቀለው በኋላ ወደ ኤዥያ ለመሄድ ሲሞክር መንፈስ ቅዱስ እንደከለከለው ትመለከታላችሁ። ከዛም በኋላ ደግሞ ወደ ቢታንያም ለመሄድ ሲፈልግ መንፈስ ቅዱስ ወደዛ እንዳይሄድ እንደከለከለው ማየት ትችላላችሁ። ከዚያም ቃሉ እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግና እና አለፉ ይለናል። ከዛ በኋላ ደግሞ ወደ ቢታንያም ሊሄዱ ዘንድ ሞከሩ፣ የኢየሱስ መንፈስ አልፈቀደላቸውም ብሎ ቃሉ ይነግረናል። ሚሽነሪም ጉዞ ማለት ነው። የሆነው ምንድነው? ከአንጾኪያ ተነሱ። ከዛ በኋላ ወደ ደርቤና ልስጥራ ሄዱ። ከዛ ወደ በኤዥያ መንፈስ ቅዱስ እንዳይሰብኩ ስለከለከላቸው ወደ ቢታንያ ለመሄድ አሰቡ። በዛም ደግሞ መንፈስ ቅዱስ ከለከላቸው። ቀጥታ ወደ ጥሩይዳ ሄደው በመርከብ ተሻግረው ወደ ፊልጵስዩስ ከተማ ሄዱ። ከፊልጵስዩስ ወደ ተሰሎንቄ መጥተው ነው የመሰረቷት ማለት 3 ሳምንት ካገለገለ በኋላ ወደ ቤሪያ ተሰደደ። ከዛ በኋላ እዛም ሲመጡበት ወደ አቴንስ ለመሄድ ተገደደ። ከዛ በኋላ ወደ ቆሮንቶስ ሄዶ ከቆሮንቶስ እንደጻፈላት ማየት ትችላላችሁ ማለት ነው። ግን በዚህ ጊዜ ነው ምንድነው ኮንቴክስቱ እንደሚናገረን ሐዋርያት ሥራ ምዕራፍ 17 ላይ እንዴት እንደተመሰረተች ቤተ ክርስቲያኗን እንመልከት። ከ1 እስከ 3 ላይ ያለውን ከማንበባችን በፊት አመሰራረቷ ምን ይመስል እንደነበረ በሐዋርያት ሥራ 1 ላይ ማንበብን ጀምር። በአምፊሊኒያ ከአጶሎስ ካለፉ በኋላ ማለት ነው፣ ከፊልጵስዩስ ማለት ነው ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ብቻ ነው ያገለገላቸው። 3 እሑዶች ወይም 3 ቅዳሜዎች ማለት ነው ያገለገላቸው ያህል ከእነርሱ ጋር ከመጽሐፍ እየጠቀሰ ይነጋገር ነበረ። ሲተረጎም ክርስቶስ መከራ እንዲቀበልና ከሙታንም እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ከእነርሱም አንዳንዶቹ ተረድተው ከሚያመልኩም ከግሪክ ሰዎች ብዙ ከከበሩም ሴቶች ጥቂቶች አይደሉ ከጳውሎስና ከሲላስ ጋር ተባበሩ። ማለት ከሚያመልኩም ከግሪክ ማለት
የእግዚአብሔር የሚፈሩ ግሪኮች ማለት ነው ወደ አይሁድነት ያልተመለሱ ግን የአይሁድነትን እምነት ኢንተረስትድ የሚያደርጋቸው ምናልባትም በምኩራቦቻቸው የሚገኙ ናቸው እና አሕዛብንም ጨምሯል የሚለው መልእክት ሲሰሙ ብዙዎቹ ተቀበሉ። ከሌሎቹ ደግሞ ከከበሩ ሴቶች ምናልባት የከበሩ ሴቶች የሚላቸው ምናልባት የገደማው ገዥ ወይም ታዋቂ ሴቶችን ሊሆን ይችላል። ብዙዎች በሱ ምን አደረጉ? አምነው ከጳውሎስና ከሲላስ ጋር እንደተባበሩ ቃሉ ይናገራል። ግን አይሁድ በዚህ ጊዜ ምን አደረጉ? አይሁድ ግን ቀንተው ከስራ ፈቶች ክፉ ሰዎችን አመጡ። ህዝብንም ሰብስበው ከተማዋን አወኩ። ወደ ህዝብም ያወጧቸው ዘንድ ፈልገው ወደ ኢያሱም ቤት ቀረቡ። ባላገኟቸውም ጊዜ ኢያሱን ከወንድሞችና አንዳንዶቹም ወደ ከተማው አለቆች ጎትተው ዓለምን ያወኩ እነዚህ ደግሞ ወደዚህ መጥተዋል፣ ኢያሱንም ተቀብሏቸዋል። እነዚህ ሁሉ ኢየሱስ የሚሉት ሌላ ንጉሥ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብሎ ጮሁ። በጣም ከባድ ክስ ነው የከሰሷቸው። ከቄሳር ሌላ ንጉሥ አለ ብለው ኢየሱስን ፖለቲካ ያደረጉት ማለት ነው። ጥያቄውን ብለው ጮሁ ይላል ቁጥር 8። ህዝቡና የከተማው አለቆች ይህን ነገር በሰሙ ጊዜ ታወኩ። ኢያሱን ከሌሎች ዋስ ተቀብለው ለቀቋቸው። ኢያሱና ከሌሎች ዋስ ተቀብለው ለቀቋቸው። ከዛ ምንድነው የሆነው? ቁጥር 10 ላይ ወዲያውም ወንድሞች ጳውሎስና ሲላስን በሌሊት ወደ ቤሪያ ሰደዷቸው። በደረሰም ጊዜ ወደ አይሁድ የምኩራብ ገቡ ብሎ ይነግረናል ማለት ነው። እቺ ቤተክርስቲያን ጳውሎስ ያገለገላት በጣም በሚገርም መንገድ ለ3 ሳምንት ብቻ ነበር ያገለገላት ማለት ነው። 3 ሳምንቶችን ብቻ ነበር ያገለገላቸው ማለት ነው። ከዛ በኋላ ግን ስደት ስለተነሳበት አይሁዶች ቀንተው ስላሳደዱት ወደ ቤሪያ ለመሄድ ተገዶ ነበረ ማለት ነው። የ3 ሳምንት አገልግሎት ይሁን እንጂ እነዚህ አማኞች ህይወታቸው በጣም በሚገርም መንገድ ነበረ የተለወጠው ማለት ነው። እስቲ አሁን ወደ ተሰሎንቄ ክፍል ሄደን ቁጥር በቁጥር ማየት እንጀምር ማለት ነው። ጳውሎስና ስልዋኖስ አንደኛ ተሰሎንቄ ምዕራፍ 1 ጳውሎስና ስልዋኖስ ጢሞቴዎስም በእግዚአብሔር አብ በጌታም በኢየሱስ ክርስቶስ ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። መዲያም 3 ሳምንት እኮ ነው ከዳኑ። ግን ምን ብሎ ይጠራቸዋል? በእግዚአብሔር አብ በጌታ በኢየሱስ ክርስቶስም ወደምትሆን ወደ ተሰሎንቄ ሰዎች ማለት የቦታው ሎኬሽን ብቻ አይደለም። በተሰሎንቄ የምትገኝ ወይም በፊሊፒንስ የሚገኝ ወይም በኢትዮጵያ ወይም በአሜሪካ የሚገኝ ቦታ ብቻ አይደለም ማለት ነው። አንድ ሰው ጌታን ሲያገኝ የሚሆነው በእግዚአብሔር አብና በጌታ ወደ ኢየሱስ ክርስቶስ ወደሚሆን ህብረት ውስጥ ነው የሚገባው። በዚህ አጋጣሚ ጌታን የማታውቁ ካላችሁና መቼ ሰዎች ምድነው ሰማይ ሄጄ ነው ብላችሁ የምታስቡ ሰዎች ክፍሉ የሚላችሁ አንድ ሰው ጌታን ሲቀበል እዚሁ ምድር ላይ እያለ በእግዚአብሔርና በጌታ በኢየሱስ ክርስቶስ እንደሚሆን ይሄ ቃል ይነግረናል። 3 ሳምንት ላይ ያገለገላቸው እና ይሄ ወዲያው ብዙም ሳይቆይ ይሄ የተጻፈ መልእክት ነው። በእርግጥ ክፍሎች ውስጥ ስትመለከቱ በዚህ በአንደኛ ተሰሎንቄም በሁለተኛ ተሰሎንቄም መጽሐፍ ውስጥ ያነሳቸው ሺዎች አሉ። ምዕራፍ 4 ላይ ስለ ዝሙት ያነሳበት ሁኔታ አለ። ከዛ በትንሹ ደግሞ ስለ ስራ ፈት ወይም ጌታ ይመጣል ብለው ስላሰቡ ስራ ያቆሙ ሰዎች ስራ መስራት እንዳለባቸው ያሳስበበት እና ስለ ጌታ ደግሞ አንዳንዶች በመካከላቸው መሞት ስለጀመሩ ጌታ ሳይመጣ ሞቱ አመለጣቸው የሚል አስተሳሰብ ስላጋጠማቸው እሱን ለማረም እና ለማረቅ ነው ጽሑፉን የጻፈው። የተሰሎንቄ ቤተክርስቲያን የምትገኘው የወደብ ከተማ ነች። ቅድም እንዳሳየኋችሁ በእነዚህ ሰዎች አብዛኞቹ ከአረማውያን ወደዚህ የመጡ ናቸው። በዛ ጊዜ ከጾታዊ ግንኙነት ጋር እንደፈለገ ልቅ የሆነ ጾታዊ ግንኙነት በከተማቸው የሰለጠነበት ሁኔታ ነው ያለው። ከዛ ተለዩ ያለ ነው። ምዕራፍ 4 ላይ ለክርስቲያን አልተፈቀደም እሱ የትኛውን የሰጠላቸው ትእዛዝ መቀደሳችሁ እንደሆነ የሚናገርበት ነው እና ስለ ጌታ ስለ ዳግም ምጽአት ደግሞ በጣም ኮንፊውዝድ ሆኖ ስለነበር እሱም ለማረም የጻፈው ነው ይሄ ማለት ነው። ምናልባት
ከዚህ ከሄደ ከጥቂት ወራት በኋላ የተጻፈ ሊሆን ይችላል። ምን ያህል ጊዜ በኋላ እንደጻፈው እርግጠኛ ማንም አይደለም። በነገራችን ላይ ይሄ የተሰሎንቄ መጽሐፍ አብዛኞቹ ምሁራን እንደሚስማሙበት ከሁሉም ከአዲስ ኪዳን መጽሐፎች በመጀመሪያ የተጻፉ ናቸው ተብሎ ይታሰባል። በእርግጥ የገላትያ መልእክት ነው የሚቀድመውም ብሎ የሚከራከሩ አሉ። የገላትያ ካልቀደመው ግን ፎር ሹር የመጀመሪያው አዲስ ኪዳን መጽሐፍ እነዚህ የተሰሎንቄ መጽሐፎች ናቸው ወይም የተሰሎንቄ መልእክቶች ናቸው ማለት ነው የሚሆኑት። ምናልባት የገላትያ ከቀደመው ሁለተኛ ላይ የተጻፉ ናቸው ማለት ነው። በዛ ጊዜ እንግዲህ ክርስቲያኖች አዲስ ኪዳን እንደኛ የሌላቸው የሚጠቀሙት የብሉይ ኪዳን ነው የነበረው። ግን የመጀመሪያዎቹ የአዲስ ኪዳን መጽሐፍት ወይም መልእክቶች ናቸው ማለት ነው የተሰሎንቄ መልእክቶች። እነዚህ ለ3 ሳምንት ቢሆንም እንኳን ጳውሎስ ያገለገላቸው እና በስደት ምክንያት ከነሱ ርቆ ቢሆን አድሬስ ያደረጋቸው ግን ምን ብሎ ነው? በእግዚአብሔርና በጌታ በኢየሱስ ክርስቶስ ወደምትሆን ብሎ ነው አድሬስ ሲያደርጋቸው የምትመለከቱት ማለት ነው። ቁጥር 2 ላይ ነው ግን ዛሬ በዋናነት የኛ ትኩረት ማለት ነው። በጸሎታችን ጊዜ ስለ እናንተ ስናሳስብ ሲጸልይላቸው ማለት ነው የእምነታችሁን ስራ የፍቅራችሁንም ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋረጥ እያሰብን እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግናለን ይላል። አሁን ዛሬ የምንነጋገርበት ዋናው ቃል ወይም ትኩረት የምናደርግበት ቃል ይሄ ነው። የእነዚህ አማኞች 3 መገለጫዎች አሏቸው። አንደኛ የእምነታቸው ስራ ማለት ነው። የሚሰራ እምነት ወይም በጌታ ለመዳን ስራ አያስፈልግም። ለመዳን በጌታ ኢየሱስ ክርስቶስ የሰራውን ስራ ሰርቶ አምኖ መቀበል። ግን ከዳነም በኋላ አንድ ሰው መዳኑ ወዲያውኑ ፍሬ ማፍራት ይጀምራል ማለት ነው። የዳነ ሰው በፍሬው ይታወቃል። ፍሬው ምንድን ነው የሚሆነው? በህይወቱ ውስጥ የእምነት ስራ መከሰት ይጀምራል ማለት ነው። የፍቅራችሁ ድካም ይላል። ድካም የሚለው ቃል በግሪክኛው ሄዳችሁ ስትመለከቱት ዋጋ ከፍሎ እስከ ሕማም ድረስ በሚያደርስ መንገድ ለሰው ልጆች ወይም ለሌሎች መኖርን የሚያሳይ ክፍል ነው። ከዛ በኋላ ደግሞ በኢየሱስ ክርስቶስ ያለውን ተስፋችሁን መጽናት ማለት ነው። ተስፋቸውም ቁጥር 10 ላይ እንደሚነገር ከቁጣ የሚያድነንን ኢየሱስ ክርስቶስን ተስፋ እንደሚያደርጉ ይናገራል ማለት ነው። መጽሐፉ ሲናገር ማለት ነው። የታወቁት እነዚህ ወይም የሚናገር እምነት ወይም ደግሞ የሚናገር ህይወት ያላቸው በእነዚህ በሶስቱ ኳሊቲያቸው ምክንያት ናቸው። የሚሰራ እምነት አለ በህይወታቸው፣ የሚደክም ፍቅር አላቸው በህይወታቸው፣ እንደገና ደግሞ የጸና በመከራ ውስጥ እንኳን የሚያልፉ ተስፋ በሚያስቆርጥ ሁኔታ ውስጥ እንኳን እያለፉ የጸና ግን ተስፋ አላቸው። ዛሬ በህይወታችን እነዚህ ነገሮች አሉ ወይ ነው ጥያቄ። ጳውሎስ ከነዚህ የተነሳው እግዚአብሔርን ሁልጊዜ በሁላቸው ምክንያት ያመሰግናል። ሰዎች ስለኛ ምን ይላሉ? ሰዎች የእኛን ህይወት ሲያይ ያመሰግናሉ። ዛሬ ጴንጤዎች ሲባል ሰዎች ለጴንጤዎች ያላቸው ስዕል ምንድን ነው? በዛ ውስጥ እኛ አለን ማለት ነው። ወዴትም አንጠቋቋሙም። እኛም ተጠያቂ ነን ማለት ነው። የችግሩ አካል ነን። እንደገና ደግሞ የመፍትሄውም አካል ነው መሆን ያለብን ማለት ነው። እነዚህ ሰዎች ግን የእምነታቸው ስራ አለ፣ እንደገና የፍቅራቸውም ድካም አለ። እነዚህ 3 ነገሮች እምነት፣ ፍቅርና ተስፋ የክርስትና መሰረት እንደሆኑ ይናገራል። እስከ መጨረሻው የሚጸኑትም እነሱ እንደሆነ አንደኛ ቆሮንቶስ ምዕራፍ 13 ላይ ማየት ትችላላችሁ። እንግዲህ እንደዚህ ይላል፣ እንግዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ 3ቱ ጸንተው ይኖራሉ፣ ከነዚህ የሚበልጠው ግን ፍቅር ነው ይላል። እስከ መጨረሻው ጸንተው የሚኖሩት ትንቢትም ይሻራል ይላል፣ እውቀትም ይሻራል ይላል። አንደኛ ቆሮንቶስ ምዕራፍ 13 ሄዳችሁ አይታችሁት ሁሉም ነገር ይሻራል ይላል። ግን እምነት፣ ተስፋ፣ ፍቅር እነዚህ 3ቱ ጸንተው ይኖራሉ ይላል። እነዚህ 3ቱ ጸንተው ይኖራሉ። ክርስትናችንን እውነተኛ የሚያደርጉት ወይም ክርስቲያን መሆናችንን የሚገልጡ ነገሮች በህይወታችን የሚገለጡ የእምነት ስራ፣ እንደገና ደግሞ የፍቅር ድካምና የጸና ተስፋ ነው ማለት ነው። እምነታችንና ፍቅራችን የሚመሰረተው በተስፋ በምናደርገው ነገር ላይ እንደሆነ ቆላስይስ ምዕራፍ 1 ቁጥር 3ን ማየት ትችላላችሁ። ስለ እናንተ ስንጸልይ ይላል በቆላስይስ ላይ ሲናገር ጳውሎስ 1:3 ላይ
በሰማይ ከተዘጋጀላችሁ ተስፋ የተነሳ ተስፋ የሚለውን አስቡት። በክርስቶስ ኢየሱስ ስለ እምነታችሁ እምነት ይላል። አይ ከተስፋ የተነሳ ነው። በሰማይ ካለን ተስፋ የተነሳ ነው በክርስቶስ ኢየሱስ ያመን ነው ማለት ነው። በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስ አባት እግዚአብሔርን ሁልጊዜ እናመሰግናለን። ስለዚህም ተስፋ ይላል በወንጌል እውነት ቃል አስቀድማችሁ ሰማችሁ ማለት ነው። የወንጌል እውነት ቃል ወደ ሰዎች ይዞ ሲመጣ የሚመጣው ተስፋ ነው። ምን አይነት ተስፋ ነው ይዞ የሚመጣው? በሰማይ የተዘጋጀ ተስፋ አለ ብሎ ነው የሚመጣው። ያንን ተስፋ ሰዎች ምን ያደርጉታል? ያምኑታል። እምነት ይሆነናል ማለት ነው። ይሄ ተስፋ እምነት ይሆነናል። ስናምን የእምነት ኑሮ መኖር እንጀምራል ማለት ነው። የእምነት ኑሮ የሚሆነው ደግሞ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን ነው ይላል። ፍቅር ሰምተን ነው ይላል። ስለዚህ የክርስቲያን መታወቂያ ተስፋ፣ እምነትና ፍቅር ናቸው ማለት ነው። በገላትያ ላይም ሄዳችሁ ስትመለከቱ እኛ በመንፈስ ከእምነት ያን እምነት ከየት እንዳገኘን ሲናገር እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን ይላል። ያንን ተስፋ የምናደርገው በእምነት ነው፣ እምነቱን በመንፈስ ነው ይላል። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን ይላል። አይ እምነት ተስፋ እንዴት እንደተገናኙ ማየት ትችላላችሁ። ቁጥር 6 ላይ ሲናገር ደግሞ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ወይም አለመገረዝ አይጠቅምም ይላል። ቁጥር 5 ሁለቱን እምነትና ተስፋ ይነግረናል። የተያያዙ ነገሮች ናቸው። በመጽሐፍ ቅዱሳችን በብዙ ቦታ ነው ያለው ማለት ነው። እነዚህ ሶስት ነገሮች እምነት፣ ተስፋ፣ ፍቅር የተያያዙ ነገሮች ናቸው። እኛ በእምነት በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን። በክርስቶስ ኢየሱስ ሆኖ ደግሞ በፍቅር የሚሰራ እምነታችን የሚሰራው በፍቅር ነው ማለት ነው እንጂ መገረዝ ወይም አለመገረዝ አይጠቅመንምና ይላል ማለት ነው። እነዚህ የተሰሎንቄ አማኞች ከልብ የመነጨ ሰላምታ የሚያቀርብላቸው፣ ሁልጊዜ ስለ እነሱ የሚያመሰግናቸው፣ ምንም እንኳን የ3 ሳምንት በጣም ጨቅላ ወይም ወጣት ወይም ቤተክርስቲያን እና ክርስቲያኖች ቢሆኑም ወሳኝ የሆኑ የመንፈስ ቅዱስ ፍሬዎች በሕይወታቸው ታይተዋል። እምነት፣ ፍቅርና ተስፋ በሕይወታቸው ታይተዋል። ዛሬ ይሄ በሕይወታችን ይታያል ማለት ነው። ይታያል ወይ ነው? ምን አለ ሲናገር? በጸሎታችን ጊዜ ስለ እናንተ ስናሳስብ የእምነታችሁን ስራ የፍቅራችሁንም ድካም በጌታችንም በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን ማለት ነው። ስለዚህ ዛሬ እነዚህ ነገሮች በሕይወታችን ሊታዩ ይገባል ማለት ነው። እምነታችን የሚሰራ መሆን አለበት ማለት ነው። እምነት ይሄ በቃል ብቻ አይደለም፣ በቃ አምኛለሁ የሚባል ብቻ ሳይሆን ያመነ ሰው በሕይወቱ መገለጫ አለው ነው የሚለን። አንድ ጤነኛ የሆነች የብርቱካን ዛፍ ሁሉ ነገር የቀረበላት የተኮተኮተች ሁሉ ነገር ፀሐይ ያገኘች ውሃ ያገኘች ዛፍ የብርቱካን ዛፍ ብርቱካን ማፍራቷ አይግድልም። እኛም ደግሞ በግንዱ ላይ ማነው ዮሐንስ 15 ላይ እንደሚናገር የወይን ግንድ ኢየሱስ በሆነው ላይ እኛ እንደ ቅርንጫፍ አለን፣ ፍሬ ካላፈራ እንደምንቆረጥ ይናገራል። ስለዚህ በተመቻቸ ሁኔታ በተስተካከለ ነገር አንድ ዛፍ ፍሬ ማፍራቱ እንደሚጠበቅ ሁሉ በትክክል ያመነ ሰው ከሕይወቱ የእምነት ስራ ይመጣል። ለመዳን አይደለም፣ ስለዳነ ነው። ስለዳነ መታወቂያው ነው ማለት ነው። ስለዳነ መታወቂያው መገለጫ አለው ማለት ነው። የሚናገር ነገር አለው። መዳኑን፣ ክርስቲያን መሆኑን፣ የእግዚአብሔር መሆኑን፣ የጌታ ኢየሱስ ክርስቶስ መሆኑን የሚናገረው የእምነቱ ስራ፣ የፍቅሩ ድካም ለቅዱሳን ያለው ለሌሎችም ለሚጠሉት እንኳን ሳይቀር ላይ ያለው የፍቅር ድካም እንደገና ደግሞ በክርስቶስ ኢየሱስ ላይ ያለው ተስፋ ሁኔታ ነው ይለናል ማለት ነው። እምነት ዝም ብሎ አምኛለሁ የሚባል ነገር እንዳልሆነ ማየት ትችላላችሁ። ለምሳሌ ሮሜ ምዕራፍ 4 ቁጥር 3 ላይ ስለ አብርሃም እንዴት አመን የሚለውን ሲናገር እና ለእኛም ደግሞ ይሄ መጨረሻ ላይ እንደተቆጠረልን ይሄ እምነት ለአብርሃም ብቻ ሳይሆን ለእኛም እንደተቆጠረ ምዕራፍ 4 ሮሜ ላይ ይናገራል። እንዴት እንደሆነ ሲናገር እንደዚህ ይላል። መጽሐፍ ምን አለ ይልና አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። እና
ይሄ እኮ ጽድቅ ሆኖ የተቆጠረለት አምኖ ጽድቅ ሆኖ የተቆጠረለት ምንድን እንደሆነ ስትመለከቱት ዘፍጥረት 12 ላይ እኮ አገርህን ከአገርህ ከህዝብህ ተለይተህ ውጣ ሲባል ወዴትም እንደሚወጣ ሳያውቅ እንዳወጣ ይናገራል ማለት ነው። ታዟል ማለት ነው። እምነቱ አገሩን ያለበትን ማህበረሰብ ሁሉን ነገር ጥሎ እንዲወጣ አሳይቷል ማለት ነው። ማመኑ በድርጊቱ ታይቷል፣ በመታዘዙ ታይቷል ማለት ነው። እንደውም በጣም እምነቱ ከፍተኛ ደረጃ ላይ ደግሞ እንደደረሰ የምታውቁት ፍጥረት ምዕራፍ 22 ቁጥር 26 ላይ ሲናገር እንደዚህ ይላል፣ እንዲህም አለው ይላል፣ እንዲህም አለው እግዚአብሔር በራሴ ማልኩ ይላል፣ ይህም ነገር አድርጋልና አንድ ልጅህን አልከለከለህምና። ልጅን ሰዋልኝ ሲባል ለእግዚአብሔር ለመሰዋት ስላልከለከለው እግዚአብሔር ነው እንደዚህ የሚለው፣ እግዚአብሔር በራሴ ማልኩ ይለዋል። ይህንን ነገር አድርጋልና እምነቱ በስራ ተገልጧል ማለት ነው። ያዕቆብ የሚነግረን እሱን ነው። አንድ ልጅህንም አልከለከልክምና ይለዋል። ዘፍጥረት 17 ላይ ይዘው 22 17 ላይ ሲናገር በእውነት በረከትን እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብት እና በባህር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደርስ ደጅ ይወርሳል ብሎ ተስፋ ሲገባለት ያላችሁ ጽድቅ ሆኖ ተቆጥሮለታል። ግን በጣም ደግሞ እምነቱ እያደገ እየተገለጠ እያደገ እየታዘዘ መጨመሩ እየጨመረ ሄዶ ልጁን እስከ መሰዋት አድርሶታል ማለት ነው። ስለዚህ የአብርሃም እምነት የተቆጠረለት ወይም ማመኑ የታወቀው በሰራው ስራ እንደሆነ ማለት ነው። ምክንያቱም ካለ ስራ የሆነ እምነት የሞተ እንደሆነ ያዕቆብ ሲነግረን፣ እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው ይለናል ማለት ነው። እንደውም ወጣ ብሎ ይህንን ሲያብራራ ስራ ለኛ የእምነት ስራ ምን እንደሆነ ሲያስረዳ ቁጥር 14 ጀምሮ ማየት እንችላለን። እንደዚህ ይላል፣ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህቱ ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ሂዱ እሳቱ ሙቁ ጥገውም ቢላቸው ለሰውነት ግን የሚያስፈልገውን ባሰጧቸው ምን ይጠቅማቸዋል? ቁጥር 17 እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው ማለት ነው። ስለዚህ አምኛለሁ የሚለው በቃል ብቻ የሆነ ነገር በቂ አይደለም ማለት ነው። በትክክል ያመነ ሰው እምነቱ ምን ያደርጋል? ይናገራል። ህይወቱ ምን ያደርጋል? ይናገራል። የዛሬውም የምንነጋገርበት አርዕስት ከነዚህ አማኞች ከተሰሎንቄያን አማኞች ተነስተን የምንነጋገረው የሚናገር እምነት የሚናገር ስራ ነው የምንለው ይሄንን ማለት ነው። እምነታቸው የሚናገር ነበረ። እምነታቸው ይናገራል። እንደገና እምነታቸው ብቻ ሰው የፍቅራቸውም ድካም ይላል። ድካም የሚለው ቃል እናት ለልጆች የምታደርገው ነገር ነው። በላይ ተነስታ ታውቃለህ፣ ምግብ ሰርታ እንቅልፏን አታ፣ አባትም ለልጆቹ ስራ ሄዶ ብዙ ዋጋ ከፍሎ ነው የሚያደርገው። ያ ዋጋ የሚከፈል ማለት ነው። ዋጋ የሚከፈል ለልጆቹ ስለሚወዳቸው የሚያደርገው ነገር ማለት ነው። ማለት ፍቅር ወዳለሁ በቃል ብቻ ሳይሆን በተግባር ነው። ይሄንን ጌታችን ኢየሱስ ክርስቶስ በዮሐንስ ምዕራፍ 15 ቁጥር 13 ላይ አሳይቶናል። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ኢየሱስ ክርስቶስ እኛን እንዴት ነው የወደድከን ብትሉት ነፍሱን በመስጠት ነው። ነፍሱን በመስጠት ነው ያሳየን ማለት ነው። ስለዚህ እወድሃለሁ ብቻ አይደለም ማለት ነው የሚያስፈልገው ማለት ነው። ተስፋውም እንደዛ ነው። ተስፋውም የፍቅራችሁ በኢየሱስ ክርስቶስ ያለው የተስፋችንን መጽናት ተመሳሳይ ነው ማለት ነው። ቲቶ ላይ ሲናገር ተስፋችንም እንደዚህ ነው። የእግዚአብሔር ባሪያ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ይልና ቲቶ 1:1 ነው የማነበው። በነገራችን ላይ እዚህ ነው ጥቅሱን ካልተናገርኩ እንኳን እዚህ መታችሁ የትኛውን ክፍል እያየው እንደሆነ እዚህ ላይ ማየት ትችላላችሁ ማለት ነው። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት ይላል እምነት እንዲሆንላቸው በዘላለም ሕይወት ተስፋ ቃል እንዳምልኮት ያለውን እውነት እንዲያውቁ የተላከ፣ ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠ ይላል። ያመነው እኮ በተስፋ ላይ ነው። ይሄ ተስፋ ከዘላለም ዘመናት በፊት የተሰጠ ተስፋ ነው እና ይሄ ተስፋን ደግሞ ሊዋሽ የማይችል እግዚአብሔር ሰጥቶናል። ግን የሰጠን በምንድን ነው ሲናገር የኢየሱስ ክርስቶስ ባሪያ የሆነው ጳውሎስ እንደሚነግረን
በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ የምናደርገው የዘላለም ሕይወትን ነው። የዘላለም ሕይወትን ተስፋ ካደረግን በክርስቶስ እናምናለን ማለት ነው። ይሄ ደግሞ ምን አይነት ነው? የፍቅር ሕይወት እንድኖር ያደርገናል። እንደ አምልኮት ያለው እውነትን እንዲያውቁ የሚለው እሱን ነው ማለት ነው። እዚሁ ቁጥር 3 ላይ ቲቶ ላይ ሲናገር በዘመኑም ጊዜ በመሬታችን እግዚአብሔር እንዳዘዘ ለእኔ አደራ በሰጠኝ ስብከቱ ቃሉን ገለጠ ማለት ነው። ወንጌል ይዞ የሚመጣው የተስፋ ቃልን ነው። የተስፋው ደግሞ የዘላለም ሕይወት ተስፋን ነው። አንድ ሰው ይህንን የዘላለም ሕይወት ለማግኘት ጌታ ኢየሱስ ክርስቶስን መቀበልና ማመን ይኖርበታል ማለት ነው። ጌታን የማታውቁ ካላችሁ የዘላለም ሕይወት ተስፋ እንዲኖራችሁ እግዚአብሔር ከዘላለም ዘመናት በፊት ቃል ገብቷል። እግዚአብሔር ደግሞ ሊዋሽ አይችልም ይለናል እዚህ ክፍል ላይ አሁን ቁጥር 1 ላይ እንዳየ ነው ማለት ነው። ግን ምን ማድረግ አለብን? እኛ አምነን መቀበል አለብን ማለት ነው። አምነን የምንቀበለው የዘላለም ሕይወት እግዚአብሔር በክርስቶስ ኢየሱስ እንደሚሰጠን ስለተናገረ ነው ማለት ነው። ሶስተኛ እነዚህ አማኞች አንደኛው የእምነት ስራቸው ነበር፣ ሁለተኛ የፍቅር ድካማቸው ነበር፣ ሶስተኛቸው ደግሞ በእምነት የጸኑ ነበር ማለት ነው። በተስፋ ጸንተው ነበር ማለት ነው። ተስፋ እኮ ሁኔታዎች ባይኖሩም ቢበላሹም በመከራ ውስጥ ቢሆንም ዛሬ ኑሮ ውድነት ቢኖርም ምናልባት የስራ ማጣት ቢኖርም የስራ ስጋት ቢኖርም በህመም ውስጥ ብንሆንም ፖለቲካው ባይመችም ብዙ ነገሮች ቢመሰቃቀሉም እግዚአብሔር ይመጣል ብሎ ማመን ማለት ነው። ኢዮብን እስኪ ተመልከቱት። ኢዮብ ሁሉ ነገር ጠፍቶበት ማለት ነው። ንብረቶቹ ወድመው ልጆቹ አልቀው እሱ በበሽታ በቁስል ተመቶ ሚስቱ እንኳን ክደሙት እያለችው በነበረበት ሊያጽናኑት የመጡ ወላጆቹ እየወቀሱት በነበሩበት ጊዜ ኢዮብ ግን ምን አለ? እኔ ግን የሚቤዠኝ ሕያው እንደሆነ በመጨረሻውም ዘመን በምድር ላይ እንዲቆም ቁጥር 26 ይህም ቁርበቴ ከጠፋ በኋላ ስጋው ማለቱ ነው። በዚያን ጊዜ ከስጋዬ ተልቼ እግዚአብሔርን እንዳያውቃለሁ አለ። ተስፋ ማለት ይሄ ነው። በዛ መከራ ውስጥ በዛ ጭንቅ ውስጥ እንኳን ኢዮብ አንድ ቀን ከዚህ ቁርበቴ ከጠፋ ወይም ከዚህ ቁርበቴ ስገላገል ወይም ከሰውነቴ ከስጋዬ ስወጣ እግዚአብሔርን አየዋለሁ አውቃለሁ አለ። አንድ ቀን ምን አደረገ? ያደርጋል አለ። እኔ ግን የሚቤዠኝ እሱ የሚቤዠኝ ሕያው እንደሆነ ሕያው ነው። ዛሬ ባይመጣም ማለት ነው፣ በተጠበቅኩበት ጊዜ ባይደርስም ማለት ነው፣ አሁን ጉዳዮቼ ባይነካቸውም በመጨረሻው ዘመን በምድር ላይ እንዲቆም አውቃለሁ አለ። ስለዚህ ዛሬ በምንም ሁኔታ ውስጥ ብታልፉ በጌታ ከሆናችሁ የሚናገር እምነት የሚናገር ሕይወት እንዲኖራችሁ ከተፈለገ በስራ የሚገለጥ እምነት ሊኖረን ያስፈልጋል ማለት ነው። ለወንድሞች የሚቆረስ ሕይወት ከፍቅር የመነጨ የሚቆረስ ሕይወት እንዲኖረን ያስፈልጋል። የዛሬው መልእክት ይሄ ነው ማለት ነው። ከዛ በኋላ ደግሞ ሁኔታዎች ባይመቹም ባይመስሉም ነገሮች እየባሱ እየከፉ እንኳን የሚሄዱ ቢሆንም አንድ ቀን የሚመጣ ጌታ እንዳለ ከቁጣ የሚያድነን ጌታ እንዳለን አውቀን በመከራ ውስጥ እንኳን ብንሆን ተስፋ አድርገን በተስፋችን መጽናት ይጠበቅብናል ማለት ነው። ምክንያቱም እንደ ሀሳቡ ለተጠራን ሰዎች ነገር ሁሉ ለበጎ ይደረጋል። ሮሜ 8:28 ላይ ሲናገር እግዚአብሔር ለሚወዱት እንደ ሀሳቡ ለጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል ማለት ነው። ከቁጥር 1 እስከ 3 ይህንን ነው የሚነግረን ማለት ነው። እነዚህ ተስፋ እነዚህ እምነት፣ ፍቅርና ተስፋ አሁን ቅድም እንዳነበኩላችሁ በቆላስይስ 1 ላይ ከ4 እስከ 5 በአንደኛ ቆሮንቶስ 13 ገላትያ 5 እስከ 6 በሌሎችም ቦታዎች ተያይዘው ሁልጊዜ ያሉ ነገሮች ናቸው። የእውነተኛ ክርስቲያናዊነት ሶስትዮሽ መገለጫዎች ናቸው። እምነት፣ ፍቅር፣ ተስፋ። ዛሬ በህይወታችን እነዚህ ነገሮች አሉ ወይ ብለን ነው መጠየቅ የሚጠበቅብን ማለት ነው። ቁጥር 4 ላይ ሲናገር ደግሞ የሚናገር የእግዚአብሔር የተመረጡና የመዳን ማረጋገጫ እንደሆኑ የሚናገር ቦታ ነው። እግዚአብሔር እነዚህን ሰዎች መርጧቸዋል ነው የሚለው ማለት ነው። ቁጥር 4 ላይ ሲናገር በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና። ቁጥር 5 ለምንድን ነው እንደተመረጡ ያወቀው? መምረጥ ማለት እጅ
መጥቶ ፒክ እንደሚያደርግ እንዲያሳስቤ ነው ይሄንን ያረኩት ማለት ነው። ይሄንን እግዚአብሔር ከብዙ ሰዎች መካከል እግዚአብሔር ሰዎችን መርጧል ማለት ነው። ማለት ይሄ የካልቪኒዝምንና የአርሜኒያን ሀሳብ እዚህ ለማራመድ ፈልጌ አይደለም። ስለሱ አስፈላጊ ከሆነ ሌላ ቀን ነው የምንነጋገረው ማለት ነው። ጳውሎስ ሲጽፍ አርሜኒያንም ካልቪኒያንንም እያሰበ አይደለም የሚጽፈው። የአርሜኒያና የካልቪኒያን ኮንሰፕት በ16ኛው ክፍለ ዘመን የመጣ ነው። በጣም ወደ ካልቪን አንኮንዲሽናል ኢሌክሽንን ከመናገሩ በፊት እንደምታውቁት አውግስቲን ወይም አጉስጢኖስ የሚባለው በአራተኛው ክፍለ ዘመን ነው ለመጀመሪያ ጊዜ ያንን ሀሳብ ያቀነቀነው። ከዛ በፊት የነበሩ የእምነት አባቶች ያንን ሀሳብ አላቀነቀኑም። አሁን ስለሱ ለመነጋገር ፈልጌ አይደለም። አሁን ይሄ ክፍል ጳውሎስ በሚጽፍበት ጊዜ ከሁኔታቸው ተነስቶ ነው የሚናገረው ማለት ነው። ምን የሚለው በእግዚአብሔር እንደተወደዱ የሚያውቀው በእግዚአብሔር የምትወደዱ ሆይ እንደተመረጣችሁ አውቀናል ይላል። እንዴት አወክ ጳውሎስ ብለን ስንጠይቀው ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበር ታውቃላችሁ ይላል። ወንጌሉ በተሰሎንቄ በሰበከበት ጊዜ የመጣው በብዙ በመንፈስ ቅዱስና በብዙ መረዳት ነበር የመጣው። ስለዚህ እነዚህ ሰዎች ወዲያው ግራስፕ ለማድረግ ችለዋል ማለት ነው። ምክንያቱም ባለው ቀድሞ እንዳሳየዋችሁ ማፕ ላይ ከቤሪያ ወደ አቴንስ ነበር ሄደው። ግን አቴንስ ሄዳችሁ ስትመለከቱ አንዳንዶቹ በአግሮስጦፋጦስ በሚባለው እንትን ላይ አሾፉበት ነው የሚለው እና ብዙም ፍሩት አላገኘም። ስለዚህ ወደ ቆሮንቶስ እንደወረደ ትመለከታላችሁ። ዲስከሬጅድ ሆኖ እንደነበረ በጣም አዝኖ እንደነበረ ታያላችሁ። ሄዳችሁ ሐዋርያት ሥራ ምዕራፍ 17 እና 18ን 17 በተለይ መጨረሻ አካባቢ ሄዳችሁ ስታነቡት ማለት ነው። ነገር ግን ጳውሎስና ጢሞቴዎስና ሲላስ ግን የተሰሎንቄ ሰዎች በጣም ጸንተው እንደቆሙ ሲነግረው ተጽናናን ብሎ ይናገራቸዋል። መንፈሱ ወደ ላይ ሊፍት አፕ ሲነሳ ትመለከቱታላችሁ ማለት ነው። ምክንያቱም በዛ የተሰበከው ወንጌል በጌታ እንደተመረጡ ያወቀው ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበር ታውቃላችሁ ይላቸዋል። በሁለት ምክንያቶች ወንጌሉ ፓወርፉል ነበረ ለእነዚህ ለተሰሎንቄ ሰዎች። አንደኛ የመጣላቸው በመንፈስ ቅዱስ እና በብዙ መረዳትም ነበር የመጣው። ሁለተኛ ደግሞ የጳውሎስ ሕይወት ደግሞ በሚገርም በጽድቅና በቅድስና ነበር በመካከላቸው የኖረው ማለት ነው። ዛሬ ምናልባት አገልጋዮች ካለን ይህንን የምንሰማ ከሆነ የእኛ ሕይወት በሰዎች ወንጌልን በመቀበል ሕይወት ላይ የሚያመጣው ነገር እንዳለ ከዚህ መረዳት እንችላለን ማለት ነው። ምክንያቱም አንደኛ ቆሮንቶስ ምዕራፍ 2 ቁጥር 4 ላይ ሲናገር እንደዚህ ይላል፣ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴ መንፈስና ኃይል በመግለጥ ነበር እንጂ በማያባብል በጥበብ ቃል አልነበረም ይላቸዋል። ለቆሮንቶስ ደግሞ ሲናገር እምነታቸው የምንሰብክላቸው ሰዎች በጌታና በእግዚአብሔር ላይ እንዲሆን ከተፈለገ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴ መንፈስና ኃይል በመግለጥ ጭምር ማለት ነው። የመንፈስ ቅዱስ ኢንቮልቭመንት ያስፈልገዋል ማለት ነው። በማያባብል በጥበብ ቃል ብቻ አልነበረም ማለት ነው። ዛሬ ትባረካለህ፣ ይሆንልሃል፣ ይሳካልሃል በሚሉ በማባበያው ቃላት ላይ የተመሰረተ ከችግር ነጻ ትወጣለህ በሚሉ ብቻ አይደለም ማለት ነው። ክርስትና መስቀሉን ተሸክመን የምንሄደው ነገር ነው። እግዚአብሔር የበረከት አምላክ ነው፣ ይባርካል። በረከት በጻድቅ ራስ ላይ ነው። እየባረኩ ባርካለሁ፣ ያበዛሃለሁ ብሎ ለአብርሃም ተናግሯል። የአብርሃም በረከት ወደኛ ደርሷል ገላትያ ምዕራፍ 3 ላይ እንደሚናገረው። ነገር ግን ክርስትና ደግሞም እዚሁ ቆሮንቶስ ላይ ለመከራ እንደተጠራችሁ ታውቃላችሁ መጀመሪያ ነገርናችኋል ብሎ ይናገራል። እዚሁ አንደኛ ተሰሎንቄ ምዕራፍ 2 ላይ ለመከራ መጀመሪያ ተጠርታችኋል ብሎ ይነግራቸዋል ማለት ነው። ስለዚህ በወንጌል ያመኑት እነዚህም እንደተመረጡ ያወቀው ጳውሎስ ወንጌሉ በማያባብል ቃል ሳይሆን በመንፈስ ቅዱስ ኃይል እንደመጣ አውቋል ማለት ነው። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና አላቸው ማለት ነው። ስለዚህ መዳናቸውን ያወቀው በዚህ ምክንያት ነው ማለት ነው። ሌላው በእናንተ ዘንድ እንዴት እንደነበርን ታውቃላችኋል። አንደኛ በሁለት ምክንያት ነው። አንደኛ መንፈስ ቅዱስ በኃይል ሰርቶ ነበር በዛች ቤተክርስቲያን ላይ። ሁለተኛ ደግሞ የጳውሎስ ሕይወት አስገራሚ
ህይወት ነበር የነበረው ማለት ነው። ከሱም ህይወት የተነሳም እንደሆነ ታያላችሁ። ኢፌክቲቭ አገልግሎት ለማገልገል ህይወታችን ወሳኝ ነው ማለት ነው። ለምሳሌ ህይወቱ ምን እንደሚመስል ጳውሎስ ሲነግራቸው ምዕራፍ 2 ላይ በጣም ረጅም ጊዜ ወስዶ ነው የሚነግራቸው። ወንድሞቹ የራሳችን ወደ እናንተ መግባታችን እንዴት እንደሆነ ታውቃላችሁ። እዚሁ አንደኛ ተሰሎንቄ ምዕራፍ 2 ላይ ሲናገር ማለት ነው እንዴት እንደሆነ ታውቃላችሁ ይላል። ነገር ግን እንደምታውቁት በፊልጵስዩስ አስቀድሞ መከራን ተቀበል፣ በወህኒ ታስረው ነበር ማለት ነው። ሌሊቱን ሙሉ ሲዘምሩበት የነበረው ማለት ነው። ተንገላታን፣ በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንድንናገር በአምላካችን ደፈርን። እንዴት እንዳገለገላቸው ማለት ነው። ልመናችን ከስህተት ወይም ከርኩሰት ወይም ከተንኮል አልነበረምና፣ ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችን የሚመረምር እግዚአብሔር እንጂ ሰውን ደስ እንደምናሰኝ አይደለንም። እንደምታውቁት እያቆላመጥን ከቶ አልተናገርንም። እነዚህ ሰዎች የዳኑት ወንጌል በኃይልና በብዙ መረዳት የመጣው እያቆላመጥ አይደለም የነገራቸው፣ እያባበለ አይደለም የነገራቸው ማለት ነው። ለምድራዊ ነገር ይሳካልሃል በሚል ትኩረት ላይ አይደለም ማለት ነው። በምድር ላይ ያሳካልናል፣ እግዚአብሔር የተመሰገነ ይሁን። ግን ትኩረቱ በዘላለም ተስፋ እንዲያደርጉ የተደረገው ዋናው የእምነታቸው ስራ፣ የፍቅራቸው ድካም፣ የተስፋቸው መጽናት በኢየሱስ ላይ መምጣት ላይ ነው። ቁጥር 10 ላይ እሱ ነው የሚናገረው። እያቆላመጥን አልነገራቸውም ነው የሚለው። እግዚአብሔርን እንዲመሰክር እያመካኘን በመጎብኘት አልሰራንም ማለት። የሆነ አድቫንቴጅ ለማግኘት የሆነ ጥቅም ለማግኘት አስበን ከእናንተ የሆነ ነገር ለማግኘት አስበን አላደረግንም ነው የሚለው። የክርስቶስም ሐዋርያ እንደመሆናችን ልንከብድባቸው ስንችል ከእናንተም ቢሆን ወይም ከሌሎች ክብርን ከሰው አልፈለግንም። ምን አይነት ኳሊቲ ጳውሎስ እንዳለው ነው የሚናገረው ማለት ነው። ነገር ግን ሞግዚት የራሷን ልጆች እንደምትንከባከብ በመካከላቸው የዋዎች ሆንን ይላል። ልክ እናት ልጇን ወይም ሞግዚት ልጇን እንደምትንከባከብ ማለት ነው። እኛም እንደዛ የተንከባከብናችሁ ነው እያለ ያለው። እንዲሁም እያፈቀርናችሁ የእግዚአብሔርን ወንጌል ማለት ነው ለማካፈል ብቻ ሳይሆን የገዛ ነፍሳችን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበረ። ይህን እኮ በፍቅር መካፈልን በጳውሎስ ሕይወት ነው ያዩት ማለት ነው። ለእኛም የተወደዳችሁ ሆናችሁ ነበርና ይላል። ወንድሞች ሆይ ድካማችንና ጥረታችን ትዝ ይላቸዋልና ከእናንተ በአንድስ እንኳን እንዳንከብድ ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለእናንተ ሰበክን። በእናንተ በምታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ ይላል። ወንጌሉን የተቀበሉት ህይወቱን አይተው ነው። በምን አይነት ጽድቅና ቅድስና እንደኖረ ህይወቱ እንኳን ለመስጠት ለነሱ ምንም እንዳልታሳ አይተው ነው የተቀበሉት ማለት ነው። ወደ መንግስቱና ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርንና እያጸናን እየመሰከርንላችሁም አባት፣ ቅድም ለእናት ወይም ለሞግዚት ብሎ ነበር። አሁን ደግሞ አባት ልጆቹን እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁ። ህይወቱ በዚህ አይነት ኳሊቲ ስለመጣ ቁጥር 13 ላይ ምን ሆነ ውጤቱ? ስለዚህ የመልእክትን ቃል ወንጌልም ማለት ነው፣ እርሱም የእግዚአብሔርን ቃል ከእኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን ይላል። እናንተም ወንድሞች ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔር ማህበሮች የምትመስሉ ሆናችኋል። እነርሱ ከአይሁድ መከራን ማለት ነው እንደተቀበሉ እናንተ ደግሞ ያንን መከራ ከሀገራችሁ ሰዎች ተቀብላችኋልና። ቁጥር 5 ላይ ጳውሎስ ቁጥር 4 ላይ እነዚህ ሰዎች በእግዚአብሔር የተወደዱ እንደሆነ ደግሞ እንደተመረጡ ያወቀው አንደኛ ወንጌሉ ምንድነው? ወንጌሉ በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እነሱ ስላልመጣ፣ ሁለተኛ ደግሞ በእነሱ መካከል ስለእናንተ እንዴት እንደነበረ ታውቃላችሁ። አሁን እንዳነበብኩላችሁ ነው የኖሩት። አሁን እንዳነበብኩላችሁ ነው የኖሩት ማለት ነው። አሁን እንዳነበብኩላችሁ ነው የኖሩት ማለት ነው። ስለዚህ ቁጥር 6ን ስትመለከቱት ምን ሆነ? የክርስቶስ ሐዋርያ ነው
ቁጥር 6ን ስትመለከቱት ምን ሆነ? ከቃላት በላይ የመንፈስ ቅዱስ እምነትን ፈጠሩ። ምን አለ? ደግሞም እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛና ጌታን የምትመስሉ ሆናችኋል አላቸው። ወንጌልን ሲናገር እሱ እነሱ ደግሞ ከእግዚአብሔር እንደሆነ በእውነት እንደሚሰራ እንደ እግዚአብሔር ቃል አድርገው ተቀበሏል። ከዚህም የተነሳ በመከራ እንኳን ቢያልፉ ከደስታ ጋር ጸንተዋል። ስለዚህ እንደ ዳኑ ያወቀው ጳውሎስ፣ በእግዚአብሔር እንደተመረጡ ያወቀው ጳውሎስ አንደኛ ወንጌሉ በብዙ መረዳት እና በመንፈስ ቅዱስ መምጣቱ፣ ሁለተኛ ነገር ደግሞ በመከራ እንኳን ውስጥ ከመንፈስ ቅዱስ ደስታ ጋር ወንጌሉን ተቀብለው እኛና ጌታን የምትመስሉ ሆናችኋል አላቸው። በመከራ ጳውሎስና ጌታን የመሰሉት በመከራ ነው። ጳውሎስ በፊልጵስዩስ የነበረውን መከራ ነው። ቅድም እንዴት እንደተወገረ፣ እንዴት ተጠርቆ እንደታሰረ፣ ከዛ በኋላ እንዴት በአምላኩ ደፍሮ እንደሰበከ፣ ጌታም ደግሞ በብዙ መከራ እንዴት እንደተሰቀለ አይተዋል። ልክ እንደሱ እነዚህም ሰዎች በመከራ ውስጥ ሆኖ እንኳን ወንጌልን ተቀብሏል። ጳውሎስ የተናገረውን ወንጌል እነሱ ሰምተው መቀበል ምን አድርገዋል? ችለዋል ማለት ነው። ከቃላት በላይ የመንፈስ ቅዱስ እምነት በእነሱ ውስጥ ሰርቷል ማለት ነው። ቁጥር 6 እሱን ነው የሚነግረው ማለት ነው። ደግሞ ይላኑበት እንደተመረጡ ያወቀው ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ስለተቀበሉት ነው። ቁጥር 5 ላይ ደግሞ ወንጌል በብዙ መረዳት ስለመጣ ነው ማለት ነው። ቁጥር 7 ደግሞ እኛና እሱ፣ ስለዚህ እኛና እነሱ የሚመስሉ ማለት ጳውሎስም ጌታን የሚመስሉ ሆኗል ማለት ነው። በመከራ ውስጥ መስለዋል ማለት ነው። ወደ ብርሃን ለመውጣት የእሱን ፉት ስቴፕ ተከትለዋል ማለት ነው። ፉት ስቴፑን ተከትለዋል ማለት ነው። አናያም ወንጌሉ በመንፈስ ቅዱስና በብዙ መረዳት ስለመጣ መከራውን ልክ እንደ ጳውሎስ ለመከተል እንደ ጌታ ለመከተል ቆርጠው ተከትለዋል ማለት ነው። ቁጥር 7 ይነግረን እሱ ነው። ስለዚህ በመቄዶንያና በአካያ ላሉ ምዕመናን ሁሉ ምሳሌ ሆናችሁላቸው ማለት ነው። ሕያው ምስክር ሆነዋል። እነዚህ ሰዎች ሕያው ምስክር ሆነዋል። ቅድም እንደነገርኳቸው በመቄዶንያና አካያ ላይ በሰሜንና በደቡብ ያሉት ፓርት ናቸው። ምናልባት ላይ ምን ሆናችሁ ምሳሌ ሆናችሁላቸው ነው የሚላቸው ማለት ነው። ቁጥር 8 የሚናገረው ከእናንተ ወጥቶ የጌታ ቃል በመቄዶንያና በአካያ ብቻ አልተሰማምና ነገር ግን ምንም ነገር እንድናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በስፍራ ሁሉ ይቅርታ ጉንፋን ስለያዘኝ ነው በስፍራ ሁሉ ተወርቷል እናላቸው ማለት ነው። ልክ እንደዚህ ነው ማለት ነው። ልክ አይታችሁ ከሆነ አሁን ክረምት ነው አይደለም? የሆነች በየቦታው ኩሬዎች ተሰርቷል። የሆነ ጠጠር አንድ ውሃ ላይ ስታርፍ እንደዚህ ክብ እየሰራ ወደ ዳር እንደሚወጣ የነዚህም የህይወት ምስክርነት ምን ህያው ምስክርን የእምነት ስራቸው በአካያና በመቄዶንያ ብቻ ሳይሆን ምንም ነገር መናገር እስከማያስፈልግ ድረስ በየስፍራው ሁሉ ምን አድርጓል? የእነዚህ ሰዎች እምነት ምን አድርጓል? ተወርቷል ነው የሚለው ማለት ነው። ምንም ነገር መናገር እስከማያስፈልግ ድረስ በስፍራው ሁሉ ምን አድርጓል? ተወርቷል። እነርሱም ወደ እናንተ መግባታችን እንዴት እንደነበረ ስለኛም ይናገራሉ። ለሕያውና ለእውነተኛ
አምላክ ታገለግሉ ዘንድ ከሙታን የሚያስነሳውን ልጁንም እርሱንም ኢየሱስ ክርስቶስ ከሚመጣው ቁጣ እኮ ነው የሚያድነን ከሰማይ ተጠባበቁ ዘንድ ከጣዖቶች። እነዚህ ሰዎች ጣዖት የሚያመልኩ ናቸው። ወደ እግዚአብሔር እንዴት ዞር እንዳላችሁ ይናገራሉ ነው የሚለን ማለት ነው። ይናገራሉ ነው የሚለው ማለት ነው። እነዚህ ሰዎች ከጣዖት እኮ አምልኮ ነው፣ ከጣዖት አምልኮ ነው እና አምልኮቻቸው ውስጥ የቆሮንቶስ ቸርች ታያላችሁ። ቆሮንቶስ አሁን ቅድም ማፑ ላይ ያሳያችሁ ነው። ከቆሮንቶስ ነው ጳውሎስ እየጻፈ ያለው። አፍሮዲቲ የምትባል የፍቅር አማልክት የምትባል ጣዖት የነበረችበት ነው። ወደ 1000 ሴተኛ አዳሪዎች የነበሩበት እና አምልኮ ፓርታቸው ሴክሹዋል ሪሌሽንሺፕ የሚደረግበት ነው እና ለነዚህ በግሪክ ለነበሩ ሰዎች ልምምዳቸው ህይወታቸው በእንደዚህ አይነት ነገር ውስጥ ነበር። ለዚህ ነው እሱን ለማረም ምዕራፍ 4 ላይ ከዝሙት ራቁ ብሎ የሚናገረው ማለት ነው። ስለዚህ ህይወታችን እግዚአብሔር እኛን የመረጠን ምስጋናው እንድንናገር ነው። ኢሳይያስ 43 ቁጥር 20 ላይ ሲናገር ምስጋናው እንዲናገሩ ለእኔ የፈጠርኩት ህዝብ የመረጥኩትንም ህዝቤን አጠጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁ። የምድረ በዳ አራዊት ቀበሮችና ሰጎኖች ያከብሩኛል ይላል። እግዚአብሔር እኛን የፈጠረን በተለይ በጌታ ያለኑን የፈጠረን ምን ልናደርግ ነው? ምስጋናው እንድንናገር ነው። ህይወታችን ምን እንዲያደርግ ነው? እንዲናገር ነው። ህይወታችን 24 ሰዓት ቅዱስና ሕያው መስዋዕት ሆኖ የሚቀርብ ነው ማለት ነው። ዛሬ ጥያቄው የሚናገር እምነት የሚናገር ህይወት አለን ወይ ነው ማለት ነው። በክርስትና ዋና አምዶች ውስጥ መካከል እምነት፣ ተስፋና ፍቅር እነዚህ ጸንተው የሚቀጥሉ ነገሮች ናቸው። ከሁሉም ፍቅር ይበልጣል ብሎ ቆሮንቶስ 13 ላይ እንደሚናገረው ማለት ነው። ዛሬ በህይወታችን እነዚህ ነገሮች ተግባራዊ በሆነ ደረጃ አሉ ወይ? የሚሰራ እምነት አለን ወይ? ለሌሎች የሚቆረስ ፍቅር አለን ወይ? በጌታ ደግሞ መምጣት በምንም በምናልፍበት መከራ ውስጥ እንኳን ሆነን ተስፋ እናደርጋለን ወይ? ኢዮብ እንዳለ ማለት ነው። ከቁርቤቴ ሲወጣ አንድ ቀን አየዋለሁ እንዳለ እንደዛ ዛሬ ከዚህ ስንሄድ ይሄ ሁሉ ነገር አልፎ ጌታ እናየዋለን እንገላገላለን ብለን እናምናለን ወይ ነው ጥያቄው። ስለዚህ በጠቅላላ ዛሬው ማጠቃለያ ምንድነው? ለዛሬ እውነተኛ እምነት ለማድረግ መንቃት ይኖርብናል ማለት ነው። እውነተኛ እምነት እንዲኖረን መንቃት ይኖርብናል ማለት ነው። እምነታችን ማደግ ይኖርበታል ማለት ነው። እውነተኛ ፍቅር መስዋዕትነትን ይጠይቃል። ስለዚህ በመስዋዕትነትም እንኳን ቢሆን ቅዱሳንን ማገልገል፣ እግዚአብሔርን ማምለክ፣ ሌሎችን በማያምኑቶችን ትሪት ማድረግ መርዳት ይጠበቅብናል ማለት ነው። ጽኑ ተስፋ ሊኖረን ያስፈልጋል ማለት ነው። ይህም ተስፋ እንደ ነፍስ ማለቃለን ይላል ዕብራውያን ላይ ሲናገር። እሱም ወደ መጋረጃው የገባ ሊቀ ካህናችን እንደሆነ ኢየሱስ እንደሆነ ይናገራል ማለት ነው። ኢየሱስ ለእኛ ተስፋችን ነው። የእኛ ተስፋ አንከር ያደረገው መሐልቁ የተተከለው ኢየሱስ ላይ ነው ማለት ነው። ስለዚህ ጽኑ ተስፋ አለን ወይ ነው። በመከራ ውስጥ መጽናትና ደስተኛ መሆን እንችላለን ነው ማለት ነው። ጽኑ ተስፋ ሲኖረን በመከራ ውስጥ መጽናትና ደስተኛ መሆን እንችላለን ማለት ነው። ወንጌላችን ደግሞ በመንፈስ ቅዱስ ኃይል ተሞልቷል ወይ ጥያቄ። ስናገለግል በመንፈስ ቅዱስ የተሞላ አገልግሎት እንዲሆን ያስፈልጋል። ይሄ እንዲሆን መንፈስ ቅዱስ ይፈልጋል። መንፈስ ቅዱስ በኃይል ማገልገል ይፈልጋል። መንፈስ ቅዱስ ባለበት በዛ አርነት አለ። ለመንፈስ ቅዱስ በህይወታችን እንዲሰራ ግን ህይወታችን ተመችቷል ወይ ማለት ነው። ለመንፈስ ቅዱስ የሚመች ህይወት አለን ማለት ነው። አለን ወይ ነው ጥያቄው። መንፈስ ቅዱስ በህይወታችን ውስጥ አልፎ እንዲሰራ ህይወታችን ይመቻል ማለት ነው። የጳውሎስ ህይወትም ለተሰሎንቄ ሰዎች አማኞች ሞዴል ሆኖ ነበር ማለት ነው። ህይወቱን እንኳን ለመስጠት እንደቆረጠ እንዳይከብድባቸው በእጆቹ ሲሰራ እንደነበረ እንደገና ደግሞ እንደሚጸልይላቸው ልመናቸው ከስህተት ወይም ከሽንገላ እንዳልሆነ ወይም በመጎምጀት እንዳላገለገለ ቅድም አንብበናል። ዛሬ የእኛ ህይወት ኳሊቲ የወንጌሉን ጉልበት ወይም የሚሰሙት ሰዎች እኛ ምን ስንናገር የእኛንም ህይወት ያዩታል ማለት ነው። ከኛ ህይወት የተነሳ ቃሉን ይቀበሉታል ወይም ይገፉታል ማለት ነው። ስለዚህ በእኛ ምክንያት ቃሉን እንዳይገፉት ህይወታችን የሚናገር እምነታችን የሚናገር ሊሆን ያስፈልጋል ማለት ነው። ምክንያቱም ህይወታችን ራሱ ህያው ስብከት ስለሆነ ማለት ነው። እውነተኛ መለወጥ፣ እውነተኛ እምነት፣ እውነተኛ ንስሐን ከሁሉም ጣዖቶች መመለስን ያካትታል። ዛሬ የቆመ ጣዖት እያመለክን ላይሆን ይችላል። ነገር ግን ገንዘብ፣ ዝና፣ ልጆቻችን፣ ቤተሰባችን፣ የምንወዳቸው ሰዎች
የተለያዩ ነገሮች ጣዖት ሆኖ ከሆነ እነሱን ማስወገድ ይኖርብናል ማለት ነው። የክርስቶስን መመለስ በጉጉት እንድንጠብቅ ደግሞ ተስፋ ያስፈልገናል ማለት ነው። ስለዚህ እምነት ያስፈልገናል፣ እንደገና ደግሞ ተስፋም ያስፈልገናል ማለት ነው። እንደገና ደግሞ ለሌሎች የሚቆረስ የፍቅር ህይወት ያስፈልገናል ማለት ነው። እነዚህ አማኞች ከነዚህ አማኞች የምንማረው ይሄንን ነው ማለት ነው። ስለነበረን ጊዜ እግዚአብሔር የተባረከ ይሁን። በቀጣይ በሌላ እንትን እመጣለሁ። ተባረኩ። በኢየሱስ ክርስቶስ ስም ጨርሻለሁ። አሜን።